ፊልሙ ሲጀምር ሊሲ የተባለች አንድ ልጅ ክረምቱ አልቆ የዓመቱ መጀመሪያ ላይ አሪፍ እንደሚሆንላትና ጥሩ ጊዜ እንደምታሳልፍ በማሰብ ወደ አዲሱ ትምህርት ቤት በሩጫ እየሄደች ነበር። ነገር ግን በዚህ ሰዓት ሳታስበው ጁንግ ከተባለ ከአንድ ተማሪ ጋር ትጋጫለች። አተኩራ ስትመለከተው የለበሱት ዩኒፎርም ተመሳሳይ ነው። ይህ ልጅ በዛ ትምህርት ቤት መልከ መልካምና ማራኪ መልክ ካላቸው ወንዶች አንዱ ነው። በብዙ ሴቶችም በጣም ይወደዳል። እሷም ወዲያው ሰላምታ ልታቀርብለት ትሞክራለች። በዚህ ሰዓት ደግሞ ኤሌመንተሪ ያሉ አብረው ሲማሩ የነበረው አንድ ጓደኛዋ ይመጣና ለሶስት አንድ ላይ ተያይዘው ወደ ትምህርት ቤት መሄድ ይጀምራሉ። እንዲሁም ትምህርት ቤት ውስጥ ከገባች ከደቂቃዎች በኋላ ሶንግዲሁ የተባለ አንድ ሌላ ልጅ ይተዋወቃትና ለአራት አንድ ላይ ወደ ትምህርት ቤት መግባት ይጀምራሉ። በዚህ ሰዓት በሶስቱ መልከ መልካም ወንዶች ተከባ እየሄደች ያለችው ይቺ ተማሪ ሴቶቹ በቅናት ሲመለከቷት፣ በተቃራኒው ወንዶቹ ደግሞ ምን ያህል ተፈላጊ ሴት ናት ብለው በማሰብ ይመለከቷት ጀመር። ክፍል ውስጥ ከገባችም በኋላ በክፍል ውስጥ ያሉት ሴቶች ይከቧትና ከሷ ጋር ጓደኛ መሆን እንደሚፈልጉና በተጨማሪም ደግሞ እነዛን ወንዶች እንድታስተዋውቃቸው አጥብቀው ይጠይቋታል። እሷም በትምህርት ቤት ስትገባ እንደተዋወቀቻቸውና ሁሉም ለእሷ አዲስ እንደሆኑ ትነግራታለች። ይህንን ንግግራቸውን እየሰማች ያለችው ሊሶሃ የተባለችው አንዷ ሴት ንግግራቸውን ታቋርጣቸውና እባካችሁ ይች ልጅ ገና አዲስ ናት፣ አታስጨንቋት፣ ወንዶቹ መተዋወቅ ከፈለጋችሁ ራሳችሁ ሄዳችሁ ተዋወቁ በማለት ንግግራቸውን ታቋርጥና ትገታቸዋለች። ከዚህ ጊዜ በኋላ ሊሱሆና ዩሱሃ ጓደኛ ማቾች ሆነው መቀጠል ጀመሩ። ከነዛ ሶስት መልከ መልካም ወንዶች ጋርም አንድ ላይ ጓደኛ ማቾች ሆነውና ህብረት በመፍጠር የተለያዩና ደስ የሚሉ ጊዜያቶችን ማሳለፍ ይጀምራሉ። አሁን ግን እዚህ ጋር አንድ ችግር ተፈጥሯል። ሱሃ ከኢንጂ ፍቅር ሳይዛት አልቀረም። ነገር ግን ሶስቱም ወንዶች ሊሲሆን በጣም ስለሚወዷት ያላቸውን ፍቅር በተለያየ አይነት አጋጣሚ ለመግለጽ ይሞክራሉ። ለምሳሌ ያክል የሆነ ሰዓት ላይ ካፌ ውስጥ ቁጭ ብለው እየተመገቡ ሳለ ሱዋ ለጄሁ ምን አይነት ሴት ይመቻል በማለት ስትጠይቀው እንዲህ በማለት ምላሽ ሰጣት። ልክ እንደ ሊሲሆ አይነት ሴት በጣም ነው የምወደው። ይህም ንግግራቸው ሱዋን እያስቀናትና እያስደበራት ይመጣል። በዚህ ሰዓት ላይ ጁንግ የተባለው አንደኛው ልጅ በመሃል ያቋርጥና እንደ ሊሲሆ አይነት ሴቶች እንደማይመቹት በመናገር ለመኩራራትና ትኩረት ለመሳብ ይሞክራል። ከካፌው ከወጡ በኋላ ኢንጄ የተባለው አንዱ ልጅ ሲሂ እንደምትከተለው ተስፋ በማድረግ ወደ ላይብረሪ ሊሄድ ነው፣ የሚከተለኝ ሰው ካለ መምጣት ይችላል በማለት ለሁሉም ይናገራል። ነገር ግን በዚህ ሰዓት እሱ ከጠበቀው ውጪ ነበረ ነገሮች እየሆኑ የነበረው። በሊሲ ምትክ ሱዋ ነበረች ከእሱ ጋር አብራ ለመሄድ ተስማምታ የነበረው። ጃንግ የሚባለው ሌላኛው ልጅ ደግሞ ሉሲው ወደ ቤቷ እየሄደች ስለነበረ እሷን ለመሸኘት አብሯት ይከተላትና የሆነ ያህል መንገድ ከሄዱ በኋላ አስቁሞ አንድ ነገር ልሰጣት እንደሚፈልግ ይነግራትና መስታወት ይሰጣታል። ምክንያቱም ለመጀመሪያ ጊዜ ሲገናኙ መስታወት እያየች እንደነበረና እንደ አጋጣሚ ከሱ ጋር ተጋጭታ መስታወቱ ስለተሰበረ እንደ ካሳ አድርጎ ነበር የሰጣት። በቀጣዩ ቀን ላይ ሶንግጂሁና ጄሃ በተለያየ ሰዓት ለሊሲ የአንድ ላይ እናጥና ጥያቄ ያቀርቡላታል። እሷ ግን አብሮ አደጓን ጄሃን በማስቀደም ከሱ ጋር አብላ ለማጥናት ተወስነና አንድ ላይ ወደ ላይብረሪ ይገባሉ። በዚህ ሰዓት በልጅነት ጊዜያቸው ያሳለፉትን አንዳንድ ነገሮች እያስታወሱ ወደኋላ በትዝታ ይነጉዳሉ። ጄም በዚህ ሰዓት አጋጣሚውን ተጠቅሞ አፈቅርሻለሁ ብሎ የፍቅር ጥያቄውን ለማቅረብ ሲል ሶንግጂሁ የተባለው ሌላኛው ልጅ ወደ እነሱ ጋር ይመጣና በባለፈው አብረው ፖስት ያደረጉት የኢንስታግራም ፖስት እሷ ስላለች ብቻ በጣም በብዙ ሺህ እይታዎች እንደታየ ይነግራትና ወደ እሱ ስቱዲዮ መጥታ ሌሎች ተጨማሪ ቪዲዮዎችን እንድትሰራ ይጋብዛታል። በቀጣዩ ቀን ሌሲ ወደ ትምህርት ቤቷ ስትሄድ ትናንትና ዴዩ ወደ ትምህርት ቤቷ ስለሸኛት በመላ ተማሪው ፍቅር ግንኙነት እንደጀመሩና አብረው እንደሆኑ እያወሩ ባለበት ሰዓት ላይ እሷም ምንም አይነት ግንኙነት እንደሌላቸውና ፍቅርም እንዳልጀመሩ ለማሳመን ትሞክራለች። ነገር ግን በዚህ ሰዓት ገባ ተቀምጦ የነበረው ዳኒው ሁለቱ የፍቅር ግንኙነት እንደጀመሩ ይነግራታል። ይህም ወሬ ራሷን ሊሲዮን ጨምሮ ሌሎች ተማሪዎችን በጣም አስገርመው ነበር። አሁን ሁለቱም አብረው ምሳ ከበሉ በኋላ ቪዲዮ ጌሞችን እየተጫወቱ ከተዝናኑ በኋላ አመሻሽ ላይ ወደ ቤቷ ሊሸኛት ሲል ቅድም ያልከው ነገር ትክክል ስላልሆነ እባክህ ለተማሪዎቹ በሙሉ ውሸት ነው በማለት ተናገር ስትለው እሱም ዞር ይልና ይህንን ያልኩት አውቄ ነው፣ ምክንያቱም የተማሪዎች አይንና ትኩረት እንዳይበዛብሽ በማሰብ ነው በማለት ይነግራታል። በሳምንቱ መጨረሻ ላይም የኢንስታግራም ቪዲዮዎችን ለመስራት ወደ ጄሁ የሙዚቃ ስቱዲዮ ትሄዳለች። እዛም ሊሲ ፒያኖ መጫወት ትጀምርና ከዛም ይህንን ስራዋን አይቶ በጣም በመገረም እንዴት ቻልች ሲላት እሷም እናቷ የፒያኖ አስተማሪ እንደሆነችና በዛ ምክንያት እንደቻለች ትነግሯለች። በዚህ መልኩ ሙዚቃዎችን እየቀረጹ ለሰዓታት ከቆዩ በኋላ ጄሁ አጋጣሚውን ተጠቅሞ እንደሚወዳትና እንደሚያፈቅራት ሊገልጽላት ሲል ይሁን የተባለው ሌላኛው ልጅ
ልጅ የሊሲሁን የኢንስታግራም ፖስት ያይና ወደ ጓደኛው ስቱዲዮ ያመራል። በዚህም ሰዓት ጄሂዩ እንደሚወዳትና እንደሚያፈቅራት ሳይነግራት የገዛ ጓደኛው ወደ ስቱዲዮ ከች ይላል። በቀጣዩ ቀን ትምህርት ቤት ይገቡና ሶሃ ለሲሂ ከሶስቱ ወንዶች አንዱን በጣም እንደወደደችውና ከሱም ፍቅር እንደያዛት በሚስጥር አድርጋ ትነግራታለች። ሊሲ ግን የልጁን ስም ባትነግራትም ማንን እንዳፈቀረች በደንብ አድርጋ ሳምራ ታውቃለች። ሶሃም ለጂሁ ወደ ላይብረሪ አብረው እንዲሄዱ ብትጠይቀውም ነገር ግን እሱ ከሊሲ ጋር እያጠና ስለሆነ ከሷ ጋር አብሮ መሄድ እንደማይፈልግ ይነግራታል። እሱም እንደዚህ በማለቱ በጣም ከፍተኛ ቅናት ይሰማታል። ከዛ በኋላ ሊሲሁ ይህን ነገር ስለተረዳች ሁለቱን አብረው ለመተው ብላ ብቻዋን ወጥታ ከክፍል ውጭ ትቀመጣለች። ነገር ግን ብዙም ሳይቆይ ጂሁ ከሷ ጋር አብሮ ተከትሎ ይወጣና ከሷ ጋር ብቻ ማጥናት እንደሚፈልግ እንጂ ከሌላ ሴት ጋር ማጥናት እንደማይፈልግ በግልጽ ይነግራታል። በዚህ ሰዓት ነበረ ሊሲ አታስበው ሶሃ እሱን እንደምትወደው ትነግረዋለች። ነገር ግን እሱ ስለዛችኛዋ ልጅ ምንም አይነት ስሜት እንደማይሰማውና እሷን ብቻ እንደሚወዳት ውስጡ ያለውን ስሜት አፍረጥርጦ ይነግራታል። ነገር ግን እዚህ ጋር አንድ ትልቅ ችግር ይፈጠራል። ሶሃ ከኋላ ሆና የሚነጋገሩትን ሁሉንም ነገር በድብቅ እየሰማች ነበር። ከዛ ሊሲሁ ሳታስበው የሆነ ሰው ኮቴ በመስማቷ በድንጋጤ ተነሳና ወደ ክፍል ስትገባ ሶሃ ሁሉንም ነገር እንደሰማች ታውቃለች። በዚህ ሰዓት ሶሃ የምትወደውን ፍቅረኛዋን በሊሲሁ ልትነጠቅ በመሆኑ በጣም በማዘንና በመከፋት ሊሲሁን መጥፎ ንግግር በመናገር ታስቀይማትና ከክፍሉ ትወጣለች። በቀጣዩ ቀን ሊሲ ከዴዩንና ከጂሁ ጋር አንድ ላይ ካፌ ውስጥ ቁጭ ብለው እየተነጋገሩ እያለ ሁለቱም በሳምንቱ መጨረሻ ላይ ምን እንደምታደርግና ምን አይነት ፕሮግራም እንዳላት ይጠይቋታል። ጂሁን በሳምንቱ መጨረሻ እንደባለፈው ሳምንት እንዳደረጉት ከሱ ጋር አብራ የኢንስታግራም ቪዲዮዎችን እንዲቀርጹና እንዲሁም ዘፈን እንድትዘፍንለት ይጠይቃታል። ነገር ግን በተመሳሳይ መልኩ ጄሃም በሳምንቱ መጨረሻ ላይ ከሷ ጋር አብሮ ወደ ላይብረሪ እንዲሄዱ ጠይቋት ስለነበረ የትኛውን መምረጥ እንዳለባት በጣም ተቸገረች። በእንቅርት ላይ ጆሮ ደግፍ። አሁን ደግሞ ሶስተኛው ሰው ጃንግ ዳዩ በሳምንቱ መጨረሻ ላይ አብረው ዴት እንዲወጡ ይጠይቃታል። ከዚህ በኋላ ግን እሷ ጓደኛዋ ክፍሉ ውስጥ ባለፈው ያስቀየመቻትን ንግግር በማስታወስ ከሶስቱም ጋር መውጣት እንደማትፈልግና ብቻዋን ሳምንቱን ማሳለፍ እንደምትፈልግ በመናገር ተነስታ ትወጣለች። ከዚያም በቀጣዩ ቀን ወደ ሶሃ ጋር ትሄድና ትናንትና ስለተፈጠረው ነገር በሙሉ ይቅርታ ትጠይቃታለች። እሷንም መጉዳት አስባ እንዳልሆነም ጨምራ ትነግራታለች። ሶሃም በበኩሏ በስሜታዊነት ስለተናገረችው ስለ እያንዳንዱ ነገር ይቅርታ ትጠይቃታለች። ከዛም በኋላ አክላም ሶሃ ለሊሲሁ የትኞቹን ወንዶች መረጥሽ? በሳምንቱ መጨረሻ ላይ እስከ ማጋ ነው የምትወጪው? በማለት ትጠይቃታለች። በዚህ ሰዓት ምንም አይነት መልስ ሳትሰጣት ቶሎ ብላ ወደ ውጪ ትወጣና ወደ ጃንግ ዳዩ ጋር በመሄድ እንደሚወዳትና እንደማይወዳት እንዲሁም እንደሚያፈቅራት ትጠይቋለች። ከዛ በኋላ እሱም በተሳሰረ አንደበቱ አዎ ወድሻለሁ እንዲሁም ካንቺ ፍቅር ይዞኛል በማለት ይነግራታል። ከዛ በኋላ እሷም እንደምትወደውና እንደምታፈቅረው ትነግረውና ይሳሳማሉ። ከዛም አብረው ወክ ማድረግ ይጀምራሉ። ነገር ግን አሁንም አንድ ፍቅረኛ ብቻ ነው ያላት ወይም ደግሞ እሱን ብቻ ወደዋለች ፊልሙ አልቋል ብላችሁ ከሆነ ተሳስታችኋል። በሳምንቱ መጨረሻ ላይ ሊሲ ወደ ጄሁ የሙዚቃ ስቱዲዮ ትሄድና ሙዚቃና አንዳንድ የኢንስታግራም ቪዲዮዎችን ሪካርድ ካደረጉ በኋላ ይቆማሉ። ከዛ በኋላ ቆመው እንደሚወዳት ሲነግራት እሷም ደግሞ እንደምትወደውና ለሱ ፍቅር እንዳላት በመናገር እሱንም ከንፈሩን ትስመዋለች። ሁለተኛ ሰው። አሁንም ፊልሙ እዚህ ጋር አያበቃም። ወደ ሶስተኛውና ወደ አብሮ አደጓ ጓደኛዋ ጋር ትሄድና ደግሞ ሌላ ጉድ ትሰራለች። ከልጅነቷ ጀምሮ እሱን እንደምትወደውና እንደምታፈቅረው በመንገር እሱንም እንዲሁ ትስመዋለች። ከዛ በኋላ ሁሉንም ለእያንዳንዳቸው ባገኘቻቸውና በሳመቻቸው ቁጥር ስለጀመሩት የፍቅር ግንኙነት ለማንም እንዳይናገሩ ስለነገረቻቸው ሁሉም ዘንድ ሚስጥር ነው። ስለዚህ ከሶስቱም ጋር የፍቅር ግንኙነት ጀምራ ሶስቱንም ከሳመቻቸው በኋላ ፊልሙ ያበቃል። ቪዲዮ ከተመቻችሁ ለሌላ ሰው እንዲደርስ ላይክ በማድረግና ቻናሉንም ሰብስክራይብ እንድታደርጉት ጠይቃችኋለሁ።